በመጀመሪያው ክፍለ ዘመን አጋማሽ በሮማውያን አገዛዝ ስር በነበረችው በይሁዳ ምድር አንድ ዓለምን የለወጠ ታሪካዊ ክስተት ተፈጸመ። የአይሁድ ወንጌላት እንደሚነግሩን ኢየሱስ ክርስቶስ በቀራንዮ ተሰቅሎ በነበረበት ወቅት ከቀኑ 6 ሰዓት እስከ 9 ሰዓት ድረስ በመላው ምድር ላይ ያልተለመደና አስደናቂ ጨለማ ተጋረደ። ምድር ተናወጠች፣ ድንጋዮችም ተሰነጠቁ ይለናል። ነገር ግን ጥያቄው እዚህ ጋር ነው። ይህ ክስተት በሃይማኖት መጻሕፍት ውስጥ ብቻ የተጻፈ መንፈሳዊ ታሪክ ነው ወይንስ በእርግጥ በዚያን ዘመን የነበሩ ክርስቲያን ያልሆኑ የሮም የአይሁድና የሜዲትራኒያን የታሪክ ጸሐፊዎች እንዲሁም ዘመናዊው ሳይንስና አርኪኦሎጂ የሚያረጋግጡት ታሪካዊ እውነታ ነው? ዛሬ በእውነት ፈለግ ፕሮግራማችን ከመጽሐፍ ቅዱስ ውጭ ያሉትን ጥንታውያን የታሪክ ድርሳናት፣ የሥነ ከዋክብት ጥናቶች እናም የአርኪኦሎጂ ግኝቶችን በማስረጃነት በመዳሰስ በዚያች ዕለት የተከሰተውን አስደናቂ ታሪክ በጥልቀት እንመረምራለን። ስለ ስቅለቱና በዚያን ዕለት ስለተከሰተው ጨለማ ከመጽሐፍ ቅዱስ ውጭ የመጀመሪያውን ታሪካዊ ማስረጃ የምናገኘው ከክርስቶስ ልደት በኋላ በ52 ዓመተ ምህረት አካባቢ ይኖር ከነበረው ታሎስ ከተባለው የሜዲትራኒያን የታሪክ ጸሐፊ ነው። ታሎስ በሜዲትራኒያን አካባቢ ከትሮይ ጦርነት ጀምሮ እስከ አንደኛው ክፍለ ዘመን አጋማሽ ድረስ የተከሰቱ ታላላቅ ሁነቶችን አጣቅሶ ሂስቶሪስ ወይም ታሪኮች በተሰኘው ባለሶስት ቅጽ መጽሐፉ ላይ በይሁዳ ምድር ድንገት ስለተከሰተው አስፈሪ ጨለማ የምድር መናወጥ መዝግቦ ነበር። ታሎስ ክርስቲያን አልነበረም፣ ነገር ግን ክስተቱ እጅግ አነጋጋሪና ያልተለመደ በመሆኑ በታሪክ መጽሐፉ ሶስተኛ ክፍል ላይ አካቶታል። በ221 ዓመተ ምህረት ጁሊየስ አፍሪካኑስ የተባለው ታዋቂ የታሪክ ተመራማሪ ክሮኖግራፊ በተሰኘው ባለ 5 ቅጽ የዓለም ታሪክ መጽሐፉ በቡክ 18 ላይ የታሎስን ጽሑፍ በስም በመጥቀስ እንዲህ ሲል ሞግቷል። ታሎስ ሂስትሪስ በተሰኘው መጽሐፉ ሶስተኛ ክፍል ላይ በዚያን ዕለት የተከሰተውን ጨለማ የፀሐይ ግርዶሽ ወይም ሶላር ኤክሊፕስ እንደነበረ ገልጾታል። ነገር ግን እኔ እንደሚመስለኝ ይህ ምክንያቱ አሳማኝ አይደለም። ጁሊየስ አፍሪካኑስ ለምን አሳማኝ እንዳልሆነ ሲያስረዳ ትልቅ የሳይንስና የታሪክ እውነታን ያነሳል። ኢየሱስ የተሰቀለው በአይሁድ የፋሲካ በዓል ወቅት ነው። የአይሁድ የፋሲካ በዓል ደግሞ ሁልጊዜ የሚከበረው በወሩ በ14ኛው ቀን ማለትም ጨረቃ በሙሉ በሞላችበት ፉል ሙን ወቅት ነው። በሥነ ከዋክብት ሕግ ወይም በአስትሮኖሚ መሰረት ደግሞ የፀሐይ ግርዶሽ ሊከሰት የሚችለው ጨረቃ አዲስ በምትወጣበት ወይም ኒው ሙን ወቅት ብቻ ነው። ሙሉ ጨረቃ ባለችበት ወቅት የተፈጥሮ ፀሐይ ግርዶሽ ሊከሰት ፈጽሞ አይችልም። በተጨማሪም የተፈጥሮ የፀሐይ ግርዶሽ ሊቆይ የሚችለው ለጥቂት ደቂቃዎች ብቻ ሲሆን በዕለቱ ግን ጨለማው ለ3 ሰዓታት ያህል ቆይቷል። ይህም የሚያሳየው ክስተቱ በተፈጥሮ የፀሐይ ግርዶሽ ሊብራራ የማይችል ነገር ግን በታሪክ መዝገብ ላይ የሰፈረ እውነተኛ ክስተት መሆኑን ነው። ሁለተኛውና እጅግ ግልጽ የሆነው ማስረጃ የሚመጣው ፍሌጎን ከተባለው የሁለተኛው ክፍለ ዘመን የሮም ታሪክ ጸሐፊ ነው። ፍሌጎን ኦሊምፒያ ኦር ክሮኒክልስ በተሰኘው ታዋቂ ድርሳኑ ላይ እንዲህ ሲል ጽፏል። በጢባሪዮስ ቄሳር ዘመነ መንግስት በዓለም ላይ ታይቶ የማይታወቅ ታላቅ የፀሐይ መጋረድ ተከሰተ። ከቀኑም በ6ኛው ሰዓት እኩለ ቀን ላይ ከዋክብት በሰማይ ላይ እስከሚታዩ ድረስ ፀሐይ ጨለመች፣ በቢታንያም ታላቅ የምድር መናወጥ ሆነ ብሎ ጽፏል። ፍሌጎን የጠቀሰው ጊዜ በጢባሪዮስ ቄሳር ዘመን እና ሰዓት ከቀኑ 6 ሰዓት በመጽሐፍ ቅዱስ ወንጌላት ላይ ከተጠቀሰው ሰዓት ጋር ሙሉ ለሙሉ ይገጣጠማል። በተጨማሪም በሁለተኛው ክፍለ ዘመን የነበረው የቤተ ክርስቲያን አባት ቴርቱሊያን ለሮም ባለስልጣናትና ፈላስፎች በጻፈው የመከላከያ ጽሑፍ ላይ እንዲህ ብሎ ነበር። በኢየሱስ ሞት ጊዜ የተከሰተውን የዓለም ጨለማ በሮም የሕዝብ መዝገብ ሮማን አርካይቭስ ውስጥ አሁንም ድረስ የሚገኝ ታሪክ ነው። ሄዳችሁ ማየት ትችላላችሁ። ቴርቱሊያን ይህንን የተናገረው ለሮም መሪዎች በመሆኑ መረጃው በወቅቱ በሮማውያን ቤተ መንግስት መዝገብ ውስጥ እውነት ሆኖ የሚገኝ ባይሆን ኖሮ እንዲህ አይነት ድፍረት የተሞላበት ማስረጃ ማቅረብ አይችልም ነበር። ታሪክና ስነ ከዋክብት ብቻ ሳይሆኑ ዘመናዊው የመሬት ጥናት ወይም ጂኦሎጂ እና አርኪኦሎጂም ለዚህ ታሪክ ተጨማሪ ማስረጃዎችን ያቀርባሉ። በ2012 እንደ አውሮፓውያን አቆጣጠር ኢንተርናሽናል ጂኦሎጂ ሪቪው በተሰኘው ታዋቂ የሳይንስ መጽሔት ላይ የታተመ አንድ የጂኦሎጂ ጥናት ይፋ ሆነ። የጂኦሎጂው ተመራማሪዎች በሙት ባህር ወይም ዴድ ሲ ዳርቻ በሚገኝ የመሬት ንብርብሮች ወይም ሴድመንተሪ ሮክ ሌየርስ ላይ ጥናት አደረጉ። ተመራማሪዎቹ በዚያ አካባቢ በጥንት ዘመን የነበሩትን የመሬት መንቀጥቀጦች ሲመረምሩ በ31 ዓመተ ምህረት እና በ33 ዓመተ ምህረት መካከል በይሁዳና አካባቢዋ እጅግ በጣም ኃይለኛ የሆነ የመሬት መንቀጥቀጥ መከሰቱን
በመሬት ንብርብሮች ውስጥ የተፈጠሩ ስንጥቆችን በመመልከት አረጋግጠዋል። ይህ የጂኦሎጂ ግኝት ወንጌላት ስለ ስቅለቱ ሲናገሩ ምድር ተናወጠች፣ ድንጋዮችም ተሰነጠቁ ከሚለው ታሪክ ጋር በትክክል ይገጥማል። በተጨማሪም በአርኪኦሎጂው በኩል በ1968 በኢየሩሳሌም ዮሐናን የተባለ በጥንት ዘመን በሮማውያን የተሰቀለ ሰው የእግር አጽም ተገኘ። በተገኘው አጽም ውስጥ አሁንም ድረስ የሮማውያን የስቅለት ሚስማር እንደተሰካ ነበር። ይህ ግኝት የሮማውያን የስቅለት አፈጻጸምና በመጽሐፍ ቅዱስ የተጠቀሰው በእጅና በእግር ላይ ሚስማር የመቸንከር ታሪክ እውነተኛ ታሪካዊ ልማድ እንደነበር በአርኪኦሎጂ አረጋግጧል። ሌላው ትልቅ የአርኪኦሎጂ ግኝት የናዝሬት ድንጋይ ጽሑፍ ወይም ዘናዝሬት ኢንስክሪፕሽን በመባል ይታወቃል። በ19ኛው ክፍለ ዘመን በናዝሬት የተገኘው ይህ የሮማውያን ኤዲክት ወይም ካቴታ በአንደኛው ክፍለ ዘመን አጋማሽ በቄሳር ቀላውዲዮስ ዘመን የወጣ ሕግ ነው። በዚህ ድንጋይ ላይ የተጻፈው ሕግ እንዲህ ይላል: ማንም ሰው የመቃብር ድንጋይ ቢያፈርስ ወይም የበድን አካል ከመቃብር ቢያወጣ ወይም ቢሰርቅ በሞት ይቀጣል የሚል ነበር። የታሪክ ተመራማሪዎች ጥያቄ አቀረቡ። የሮም መንግስት በሩቅ ይሁዳ ለሚገኝ መቃብር ድንገት እንዲህ ያለ ጥብቅ የሞት ፍርድ የሚያስቀጣ ሕግ ለምን አወጣ? መልሱ ግልጽ ነው። ከኢየሱስ ትንሣኤ በኋላ ደቀ መዛሙርቱ ሬሳውን ሰረቁት የሚለው የአይሁድ መሪዎች ክስና የባዶ መቃብር ወሬ በመላው ሮም ግዛት በመሰራጨቱ ምክንያት የተፈጠረውን ሁከት ለማስቆም የተደነገገ ሕግ ነበር። ይህ ብቻ አይደለም። በወቅቱ የነበሩት የአይሁድ እና የሮም መሪዎች የክርስቲያኖችን እንቅስቃሴ ለመግታት የነበራቸው አንድ ቀላል መንገድ የኢየሱስን ሬሳ ማሳየት ብቻ ነበር። ነገር ግን ታሪክ እንደሚነግረን ማንም አካሉን ማቅረብ አልቻለም። የጠላቶቻቸው እንኳን ሳይቀር ዋና መከራከሪያ ሬሳው ተሰረቀ እንጂ መቃብሩ ባዶ አይደለም የሚል አልነበረም። ይህም መቃብሩ ባዶ መሆኑን ታሪካዊ እውነታ ያደርገዋል። እንግዲህ ውድ ተከታታዮቻችን የታሪክ ጸሐፊው ታሎስና ፍሌጎን የመዘገቡት የፀሐይ ጨለማ፣ የሮማውያን መዛግብት፣ በሙት ባህር አቅራቢያ በጂኦሎጂ የተረጋገጠው የመሬት መናወጥና የአርኪኦሎጂ ግኝት በሙሉ የሚያሳዩን አንድ እውነታ ነው። በዚያች ዕለት በኢየሩሳሌም የተከሰተው ታሪክ የፈጠራ ወሬ ሳይሆን በዓለም ታሪክና በሳይንስ መዝገብ ላይ አሻራውን ያሳረፈ ታላቅ እውነታ መሆኑን ነው። ይህ እውነት ፈለግ ነው። የዛሬው ቪዲዮአችን ከተመቻችሁ ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉ። እስካሁን ድረስ ቻናላችንን ካልተቀላቀላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ የሆኑ። በቀጣይ ቪዲዮ በሌላ አነጋጋሪ የታሪክና የሳይንስ ርዕስ እስከምንገናኝ ደህና ሁኑ።